ሁኑኑ ሰብስክራይብ በማድረግና የደወል ምልክቷን በማብራት አገልግሎቱን ይደግፉ። ቪዲዮውንም ላይክ አድርገው ይጀምሩ። እናመሰግናለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዘመኑ ሩቅ ነው። በግምት ከክርስቶስ ልደት በፊት 2000 ዓመታት ገደማ። ቦታው የከነዓን ምድር። በዚያ ዘመን ዓለም በኃያላን ነገሥታት ጦርነት ትናወጥ ነበር። የኤላም ንጉሥ ኮሎዶጎሞርና አጋሮቹ በዮርዳኖስ ሸለቆ ያሉትን ከተሞች ወረሩ። ሰዶምንና ገሞራን በዘበዙ፣ ንብረቱን ዘረፉ፣ ሕዝቡን ማረኩም። ከታሰሩት ምርኮኞች መካከል አንድ ሰው ነበር፣ ሎጥ፣ የእምነት አባት የአብርሃም የወንድም ልጅ። ይህ ዜና በድንኳን ለሚኖረው ለአብርሃም ደረሰ። በወቅቱ ገና አብርሃም አልተባለም፣ ስሙ አብራም ነበር። አብራም የጦርነት ሰው አይደለም፣ እርሱ የድንኳን ሰው ነው፣ የእምነት ሰው ነው። ነገር ግን የወንድሙ ልጅ ሲማረክ ዝም ማለት አልቻለም። በቤቱ የተወለዱትንና ያደጉትን 318ቱን ብላቴኖች አስከትሎ ሌሊቱን ተጓዘ። ጠላቶቹንም እስከ ዳን ድረስ አሳደዳቸው። በሌሊትም አደጋ ጣለባቸው። እግዚአብሔር በእጁ አሳልፎ ሰጣቸው። አብርሃም ታላቅ ድልን ተቀዳጀ፣ ምርኮውን ሁሉ አስመለሰ። አሁን ትዕይንቱ ተቀይሯል። ጦርነቱ አልቋል፣ አቧራው ረግቧል። አብርሃምና ሰራዊቱ ወደ ቤታቸው እየተመለሱ ነው። ደክመዋል፣ ነገር ግን ፊታቸው በድል ደስታ ያበራል። ጉዟቸው የንጉሥ ሸለቆ ወደ ተባለው ወደ ሻዌ ሸለቆ ደረሰ። እዚህ ጋር ነው ታሪኩ እንግዳ የሚሆነው። እዚህ ጋር ነው መጽሐፍ ቅዱስ አንድ ታላቅ ምስጢርን የሚገልጥልን። አብርሃምን ለመቀበል 2 ነገሥታት ወጡ። ሁለቱም ነገሥታት ናቸው፣ ነገር ግን ፍጹም የተለያዩ ዓለማትን ይወክላሉ። የመጀመሪያው የሰዶም ንጉሥ ነበር። ከጦርነቱ ተርፎ የተመለሰው ይህ ንጉሥ ዓይኑ ያለው ሀብቱና ንብረቱ ላይ ነው። ለአብርሃም ያቀረበው ጥያቄ የንግድ ነበር። ሰዎችን ለእኔ ስጠኝ፣ ከብቶቹን ግን ለአንተ ውሰድ አለው። ዓለማዊ፣ ስግብግብና ቁሳዊ። ነገር ግን በዚያው ቅጽበት ከሌላ አቅጣጫ ያልተጠበቀ እንግዳ ተከሰተ። ይህ ሰው ከየት እንደመጣ አይታወቅም። በጦርነቱ ውስጥ አልነበረም። የሰይፍ ድምፅ፣ የደም ሽታ፣ የጦርነቱ ሁካታ አልነካውም። አለባበሱ የተለየ፣ ግርማው የሚያስፈራ፣ ፊቱ በሰላም የተሞላ። ስሙ መልከጼዴቅ ይባላል። ሀገሩ ሳሌም፣ የጥንቷ ኢየሩሳሌም። የስሙ ትርጉም የጽድቅ ንጉሥ፣ ከከተማው ጋር ሲገናኝ ደግሞ የሰላም ንጉሥ። ይህ ሰው ንጉሥ ብቻ አይደለም፣ መጽሐፍ ቅዱስ የልዑል እግዚአብሔር ካህን ይለዋል። እስቲ አስቡት፣ በዚያን ዘመን ገና የሌዊ ነገድ ሳይፈጠር፣ ገና የአሮን ክህነት ሳይመሰረት፣ ገና ሕገ ኦሪት በሲና ተራራ ሳይሰጥ ይህ ሰው የልዑል እግዚአብሔር ካህን ተብሎ ተጠራ። በእጁ ምን ይዞ ወጣ ካልን፣ ድል አድራጊውን ንጉሥ ለመቀበል ወርቅ አላመጣም፣ አልማዝም አላቀረበም። የሰዶም ንጉሥ እንደሚፈልገው የንብረት ድርድር ውስጥም አልገባም። መልከጼዴቅ ይዞት የወጣው 2 ቀላል ነገሮችን ብቻ ነበር፣ ህብስትና ወይን። ይህ ለምን አስገራሚ ሆነ? በብሉይ ኪዳን ዘመን ለእግዚአብሔር የሚቀርበው መስዋዕት ምንጊዜም ደም ነው። በግ ይታረዳል፣ ፍየል ይሰዋል። ካህናት የሚታወቁት በሚያቀርቡት መስዋዕትና በሚፈሰው ደም ነው። ይህ ካህን ግን የተለየ ነው። ምንም አይነት የእንስሳት መስዋዕትን አልያዘም። እጁ ላይ ደም የለም። ንጹሕ ህብስትና ንጹሕ ወይንን ይዞ ከሰማያዊ ግርማ ጋር ወደ አብርሃም ቀረበ። አብርሃም ያ ሁሉን ነገር ንቆ የወጣ ነገሥታትን ያንቀጠቀጠ ኃያል ሰው ይህንን የሳሌም ንጉሥ ሲመለከት አንድ ነገር ተሰማው። ከእርሱ የሚበልጥ መንፈሳዊ ሥልጣን እንዳለው ተረዳ። አብርሃም በእግዚአብሔር ወዳጅነቱ የሚታወቀው ታላቁ አባት በታላቅ ትሕትና ራሱን ዝቅ አድርጎ አከበረው። መልከጼዴቅም ድምፁን ከፍ አድርጎ ባረከው፣ እንዲህ አለ። ሰማይና ምድርን ለሚገዛ ለልዑል እግዚአብሔር አብርሃም የተባረከ ነው። ጠላቶችህን በእጅህ የጣለልህ ልዑል እግዚአብሔር የተባረከ ነው አለ። ቃሉ ኃይል ነበረው። ይህ ቡራኬ ተራ ንግግር አይደለም። ሰማይንና ምድርን የሚያገናኝ የብሉይ ኪዳንን መጋረጃ ቀዶ የአዲስ ኪዳንን ብርሃን የሚያሳይ ትንቢታዊ ድርጊት ነበር። የአብርሃም ምላሽስ ምን ሆነ ካልን የሰዶምን ንጉሥ ሀብት የጫማ ማሳሪያ እንኳን አልወስድም ብሎ የናቀው አብርሃም ለመልከጼዴቅ ግን ካለው ሀብት ሁሉ አስራትን አወጣና ሰጠው።
ለምን ካልን አብርሃም ከእግዚአብሔር ውጪ ለማንም አንገቱን የማይሰብር ሰው ነበር። ነገር ግን በዚህ ሰው ላይ የእግዚአብሔርን ክብር አየ። ይህ ሰው እንዲሁ ንጉሥ ብቻ እንዳልሆነ አወቀ። በመንፈስ ቅዱስ ተረድቶ ለክህነቱ ክብር እጅ ነሳ። ውድ ተመልካቾች እዚህ ጋር ቆም ብለን እንጠይቅ፣ ይህ መልከጼዴቅ ግን ማን ነው? በሙሴ መጽሐፍት ውስጥ ድንገት ብቅ ይልና ልክ እንደመጣው እንዲሁ በድንገት ይሰወራል። ከዚያም በኋላ በኦሪት ዘፍጥረት ውስጥ ስሙ አይነሳም። ወዴት እንደሄደ፣ መቼ እንደሞተ፣ ልጆቹ እነማን እንደሆኑ መጽሐፍ ቅዱስ ዝም ይላል። ታሪኩ በዚህ ብቻ ያለቀ ይመስላል። ነገር ግን ገና ነው። ይህ እንግዳ ንጉሥ፣ ይህ እንግዳ ካህን በታሪክ መዝገብ ውስጥ ለ1000 ዓመታት ተደብቆ ይቆያል። አይሁድ ስለ እርሱ ብዙም አያወሩም። የሌዋውያን ክህነትን ብቻ እያደነቁ ይኖራሉ። ነገር ግን ከ1000 ዓመታት በኋላ ንጉሥ ዳዊት በመዝሙሩ ላይ ድንገት የመልከጼዴቅን ስም እንዲህ ሲል እንደገና አነሳው። አንተ እንደ መልከጼዴቅ ሥርዓት ለዘላለም ካህን ነህ። ዳዊት ይህንን ለማን ነው የተናገረው? ስለ ራሱ ወይስ ስለ ልጁ ሰለሞን? በፍጹም ዳዊት ከይሁዳ ነገድ ነው፣ ክህነት የለውም። ታዲያ ለዘላለም ካህን የሚሆነው ማን ነው? ይህ ትንቢት በማን ላይ ይፈጸማል? የሚሉ ጥያቄዎች ይከታተላሉ። መልከጼዴቅ በኦሪት ዘፍጥረት ምዕራፍ 14 ላይ ያደረገው የህብስትና የወይን ስጦታ ዝም ብሎ የምሳ ግብዣ አይደለም። ያ ድርጊት ከ2000 ዓመታት በኋላ በኢየሩሳሌም በያኔዋ ሳሌም ለሚሆነው ታላቅ ምስጢር ጥላ ነበር። አብርሃም በዚያን ቀን ከሰዶም ንጉሥ ጋር ቢሆን ኖሮ ምናልባት ታሪኩ ሌላ ይሆን ነበር። ነገር ግን ዓይኑን አንስቶ የጽድቅን ንጉሥ አየ። እስኪ ይህንን ቃል ልብ ብላችሁ ስሙኝ። ሐዋርያው ቅዱስ ጳውሎስ ከብዙ ዘመን በኋላ ስለ መልከጼዴቅ ሲጽፍ እንዲህ አለ። አባትና እናት የትውልድም ቁጥር የሉትም፣ ለዘመኑም ጥንት ለሕይወቱም ፍጻሜ የለውም። ዳሩ ግን በእግዚአብሔር ልጅ ተመስሎ ለዘላለም ካህን ሆኖ ይኖራል። ይህ እንዴት ሊሆን ይችላል? ሰው ሆኖ አባትና እናት የሌለው ማን ነው? የተፈጠረ ሰው ሆኖ የትውልድ ሐረግ የሌለው እንዴት ይሆናል? ለዘመኑ ጥንት ለሕይወቱ ፍጻሜ የለውም ሲባልስ መልከጼዴቅ አይሞትም ማለት ነውን? ወይስ እርሱ ራሱ መልአክ ወይም አምላክ ነበርን? ይህ ጥያቄ ለዘመናት ብዙዎችን ሲያከራክር የኖረ ነው። ነገር ግን መልሱ ያለው በመንፈስ ቅዱስ የመዝገብ አያያዝ ጥበብ ውስጥ ነው። መልከጼዴቅ ፍጹም ሰው ነው። እንደኛ በሥጋና በደም የተፈጠረ የበላ የጠጣ በምድርም ላይ የኖረ የሳሌም ንጉሥ ነው። ታዲያ መጽሐፍ ቅዱስ ስለምን አባትና እናት የሉትም አለ? በአይሁድ ባህልና በመጽሐፍ ቅዱስ አጻጻፍ የአንድ ሰው ታሪክ ሲነገር የዘር ሐረጉ ቀድሞ ይመጣል። እገሌ እገሌን ወለደ የሚለው ሰንሰለት የሰውየውን ማንነት ይወስናል። ነገር ግን የመጽሐፍ ቅዱስ ደራሲ የሆነው መንፈስ ቅዱስ ወደ መልከጼዴቅ ሲመጣ ሆን ብሎ በታቀደ ዓላማ የታሪክ መዝገቡን ዘጋው። የአባቱን ስም አጠፋው፣ የእናቱን ስም ሸሸገው። የተወለደበትን ቀን አልመዘገበም፣ የሞተበትንም ቀን አልጻፈም። ለምን ካልን ምክንያቱ መንፈስ ቅዱስ በዚህ ሰው በኩል የሌላውን ማንነት ሊያሳየን ስለፈለገ ነው። የዚያን የሌላውን ዘላለማዊነት በሰው አእምሮ ውስጥ ለመሳል የመልከጼዴቅን ታሪክ ከጊዜና ከቦታ ውጭ አድርጎ አቀረበው። ያ ሌላው ማን ነው ካልን እርሱ ኢየሱስ ክርስቶስ ነው። አስተውሉ። የመልከጼዴቅ ታሪክ በብራና ላይ አባትና እናት የሉትም ተብሎ እንደተተወ ጌታችን ኢየሱስ ክርስቶስም በባህሪው እንደዚሁ ነው። በመለኮቱ ማለትም በሰማያዊ ልደቱ እናት የለውም፣ ከአብ ብቻ የተወለደ ነውና። በትስብቱ ማለትም በምድራዊ ልደቱ አባት የለውም፣ ከድንግል ማርያም ያለ ዘር የተወለደ ነውና። ስለዚህ የመልከጼዴቅ የታሪክ መዝገብ ባዶ መሆን የክርስቶስን ማንነት ለመግለጥ የተሰራ መለኮታዊ ንድፍ ነው። መልከጼዴቅ በታሪክ መዝገብ እንደማይሞት ሆኖ እንደቀረበ ክርስቶስ ደግሞ በእውነትና በባህሪው ሞትን ያሸነፈ ዘላለማዊ አምላክ ነው። ነገር ግን የመልከጼዴቅ ምስጢር በዘር ሐረጉ ብቻ አያበቃም። በእጁ በያዘው ስጦታም ውስጥ ትልቅ ትንቢት አለ። እስቲ ወደ ኋላ እንመለስ፣ ወደ ዘፍጥረት ምዕራፍ 14። በብሉይ ኪዳን ዘመን ካህን ማለት መስዋዕት የሚያቀርብ ማለት ነው። የአሮን ልጆች ማለትም ሌዋውያን ወደ መገናኛው ድንኳን ሲገቡ ደም ይረጫሉ፣ እሳት ያነዳሉ። የመቅደሱ ዙሪያ በእንስሳት ደም ሽታና በጢሱ ይሞላል። ኃጢአትን ለማስተሰረይ ሕይወት ማለፍ አለበትና። መልከጼዴቅ ግን ይህንን ሕግ ሰበረ።
ገና ሕጉ ሳይሰጥ ከሕጉ በላይ የሆነ ሥርዓትን አመጣ። መልከጼዴቅ ለአብርሃም ያቀረበው ፍየል አልነበረም፣ እርግብም አልነበረም። ያቀረበው ህብስትና ወይን ነበር። ይህ ድርጊት በዘመኑ እንግዳ ነበር። ነገር ግን ይህ ንጉሥ ወደፊት እያየ ነው። ከ2000 ዓመታት በኋላ በዚያችው ምድር በኢየሩሳሌም ሐሙስ ምሽት ላይ እውነተኛው የዓለም ካህን የሚሠራውን እየነገረን ነበር። በዚያ ምሽት ጌታችንና መድኃኒታችን ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ተቀምጦ እንጀራውን አንስቶ ባረከ፣ ቆርሶም ሰጣቸው። ጽዋውንም አንስቶ አመሰገነ፣ እንዲህም አለ፣ ይህ ስለ እናንተ የሚሰጠው ሥጋዬ ነው። ይህ ስለ ብዙዎች ኃጢአት ይቅርታ የሚፈስ የአዲስ ኪዳን ደሜ ነው። ተመልከቱ፣ ጥላውና አካሉ ሲገናኙ መልከጼዴቅ በጥላነት ያሳየውን ክርስቶስ በአካል ፈጸመው። የብሉይ ኪዳን የእንስሳት መስዋዕት መካከለኛው ዘመን ላይ መጥቶ ያለፈ ጊዜያዊ መፍትሄ ነበር። የመልከጼዴቅ መስዋዕት ግን የዘላለማዊው መስዋዕት የቅዱስ ቁርባን ምሳሌ ነው። ለዚህ ነው ክርስቶስ እንደ አሮን ሥርዓት ሳይሆን እንደ መልከጼዴቅ ሥርዓት ካህን የተባለው። የአሮን መስዋዕት ወይም የእንስሳቱ ደም አብቅቷል፣ ተሽሯል። የመልከጼዴቅ መስዋዕት ማለትም ህብስትና ወይኑ ግን በክርስቶስ ሥጋና ደም ተለውጦ ዛሬም በቅድስት ቤተክርስቲያን መሠዊያ ላይ ሕያው ሆኖ አለ። ዓለምን የሚቀድሰው እኛን ከእግዚአብሔር ጋር የሚያስታርቀው ያው ህብስትና ወይን የክርስቶስ ሥጋና ደም ነው። አሁን ነገሩ እየጠራ መጥቷል። ይህ መጀመሪያና መጨረሻ የሌለው የተባለው ንጉሥ የአብርሃምን ዘመን አልፎ የሙሴን ሕግም አልፎ የሌዋውያንን ክህነትም ተሻግሮ በቀጥታ ወደ ክርስቶስና ወደኛ ወደ ክርስቲያኖች መሠዊያ እየጠቆመን ነው። አሁን ዘመናት አልፈዋል። የአብርሃም ዘመን አብቅቶ የሙሴ ዘመን መጥቷል። በሲና ተራራ ላይ ሕጉ ተሰጠ። ለአሮንና ለልጆቹ ክህነት ተደነገገ። አሁን መሠዊያው ሥራ በዝቶበታል። በየቀኑ በጉ ይታረዳል፣ በየቀኑ ደም ይፈሳል። ነገር ግን በዚህ ሁሉ ግርግር መካከል አንድ የማይሞላ ክፍተት፣ አንድ የማይጠገን ስብራት ነበር። ቅዱስ ጳውሎስ ለዕብራውያን ክርስቲያኖች በጻፈው ደብዳቤ ይህንን የኦሪት ክህነት ክፍተት ልክ እንደ ቀዶ ጥገና ሐኪም በረቀቀ መንገድ ይተነትነዋል። ጥያቄው ይህ ነው: የሌዊ ወይም የአሮን ክህነት ፍጹም ከነበረ እግዚአብሔር ለምን በዳዊት አፍ አድሮ እንደ መልከጼዴቅ ሥርዓት የሆነ ሌላ ካህን ይነሳ ዘንድ ያስፈልጋል ብሎ ተናገረን? ለምን ሌላ አስፈለገን? የነበረው ምን ጎደለበት? ሲል ይጠይቃል። የመጀመሪያውና ትልቁ የኦሪቱ ክህነት ችግር ሞት ነው። የአሮን ልጆች ክህነትን ይቀበላሉ፣ ያገለግላሉ። ነገር ግን መጨረሻ ላይ ሞት ይመጣና ያቆማቸዋል። ቅዱስ ጳውሎስ እንዲህ ይለናል: እነርሱ እንዳይኖሩ ሞት ስለከለከላቸው ካህናት የሆኑት ብዙዎች ናቸው። እስቲ አስቡት፣ አንድ እስራኤላዊ በሊቀ ካህኑ ይጽናና ይሆናል። ይህ ካህን ቅዱስ ነው፣ ወደ እግዚአብሔር ያቀርበኛል ብሎ ይተማመንበታል። ነገር ግን አንድ ቀን ጠዋት ሲነሳ ያ ካህን ሞቷል። ሌላ አዲስ ካህን ይተካል፣ ያኛውም ይሞታል። ክህነቱ ቀጣይነት የለውም። በሞት የሚቋረጥ በሰው መቃብር የሚገደብ አገልግሎት ነበር። ሞት የሚሽረው ክህነት እንዴት የዘላለም ሕይወትን ሊያሰጥ ይችላል? ሟች የሆነ ካህን እንዴት ወደማይሞተው አምላክ ሊያቀርበን ይችላል? ይህ የኦሪቱ ክህነት ትልቁ ውስንነት ነበር። ሁለተኛው ችግር ደግሞ ኃጢአት ነው። የብሉይ ኪዳን ሊቀ ካህናት የቱንም ያህል የተከበረ ቢሆን በመጨረሻም እርሱ እንደ ማንኛውም ሰው የአዳም እጅ ነው። እርሱም ይሳሳታል፣ እርሱም ይደክማል። ስለዚህ ለሕዝቡ ኃጢአት መሥዋዕት ከማቅረቡ በፊት መጀመሪያ ስለ ራሱ ኃጢአት መሥዋዕትን ማቅረብ ግድ ይለዋል። ቅዱስ ጳውሎስ ይህንን ሲገልጽ ሕጉ ድካም ያላቸውን ሰዎች ሊቀ ካህናት አድርጎ ይሾማልና ይለናል። ውድ ተመልካቾች እናስተውል። ራሱ መዳን የሚፈልግ ሰው ሌላውን እንዴት ማዳን ይችላል? ራሱ በኃጢአት ዕዳ የተተበተበ ሰው የሌላውን ዕዳ እንዴት ሊከፍል ይችላል? ነገሩ ዕውርን ዕውር ቢመራው እንደሚባለው ያለ ነው። ስለዚህ የሌዋውያን ክህነት ጥላ ብቻ ሆኖ ቀረ እንጂ አካል ሆኖ ሰውን ማዳን አልቻለም። ሦስተኛው ድካም ድግግሞሽ ነው። በብሉይ ኪዳን መሥዋዕት ማቆሚያ አልነበረውም። ካህኑ በየቀኑ ይቆማል። በየዓመቱ የስርየት ቀን ይከበራል። ምክንያቱም የሚሰዋው የፍየልና የጥጃ ደም ኃጢአትን ከስሩ መንቀል አይችልምና ኃጢአትን ይሸፍናል እንጂ አያጠፋውም። መጽሐፍ ቅዱስ እንደሚል
በየዓመቱ ኃጢአትን ማሳሰብ አለ፣ የኮርማዎችና የፍየሎች ደም ኃጢአትን እንዲያስወግድ አይችልምና ተብሎ ተጽፏል። ሕመሙ ያልጠፋለት በሽተኛ በየቀኑ መድኃኒትን እንደሚውጠው ሁሉ የብሉይ ኪዳን ሕዝብም በየቀኑ መሥዋዕት ያቀርብ ነበር። ይህ የሚያሳየው ሥርዓቱ ፍጹም አለመሆኑን ነው። ፍጹም ቢሆን ኖሮ አንድ ጊዜ ቀርቦ ባበቃ ነበር። እዚህ ጋር ነው ሐዋርያው ቅዱስ ጳውሎስ ታላቁን የምሥራች ይዞ የሚመጣው። ዕብራውያን ሆይ ይላቸዋል፣ ለምን ወደ ኋላ ታያላችሁ? ለምን ወደ ድካሙ፣ ወደ ሞቱ፣ ወደማይችለው ካህን ትመለከታላችሁ? እያለ ይጠይቃል። እግዚአብሔር አስቀድሞ ይህንን ክፍተት አይቶት ነበር። ለዚህ ነው በአብርሃም ዘመን ከሌዋውያን በፊት ሌላ አይነት ካህን መልከ ጼዴቅን ጥላ አድርጎ ያሳየን። እናም በዳዊት በኩል መሐላን ማለ። እግዚአብሔር ማለ አይጸጸትምም። አንተ እንደ መልከ ጼዴቅ ሥርዓት የዘላለም ካህን ነህ። ልብ በሉ፣ እግዚአብሔር ለአሮን አልማለም። የሌዋውያን ክህነት ያለ መሐላ ነበር የተሰጠው፣ ለጊዜው ነበርና። ለዚህኛው ካህን ግን ማለ። መሐላው የሚያሳየው የክህነቱን ጽናትና ዘላለማዊነት ነው። ጥላው አበቃ፣ አሁን አካሉ መጥቷልና። የሚመጣው ካህን እንደ አሮን ልጆች በሞት የሚገታ አይደለም። የሚመጣው ካህን ስለ ራሱ ኃጢአት መሥዋዕትን አያቀርብም። እርሱ ንጹሕ፣ ርኩሰት የሌለበት ከኃጢአተኞች የተለየ ነውና። የሚመጣው ካህን የእንስሳትን ደም አይዝም፣ የራሱን የሕይወት ደም እንጂ። ይህ ለውጥ እንዲሁ የአገልጋይ መቀየር አይደለም፣ የሥርዓት መለወጥ ነው። ሕጉ ተፈጸመ፣ ተሻሻለም። እንግዲህ ዋናው ነገር ይህ ነው። የብሉይ ኪዳን ካህናት በሰው እጅ በተሰራች ድንኳን ውስጥ በየቀኑ ቆመው ያገለግላሉ። ሥራቸው አያልቅም ነበር፣ መሥዋዕታቸውም አያድንም ነበር። ነገር ግን ዘመኑ ሲደርስ እውነተኛው ሊቀ ካህናት ኢየሱስ ክርስቶስ መጣ። እርሱ የገባው በሰው እጅ ወደ ተሰራች ጠባብ ቤተ መቅደስ አይደለም። እርሱ የገባው ወደ እውነተኛይቱ ቅድስተ ቅዱሳን፣ ወደ ሰማይ፣ ወደ አባቱ ዙፋን ነው። በእጁ ምን ይዞ ገባ ካልን እንደ አሮን ልጆች የፍየል ወይም የጥጃ ደም አልያዘም። ይህ ዓለምን ለማዳን በጣም ትንሽ ነገር ነው። ክርስቶስ የያዘው የገዛ ራሱን ክቡር ደም ነው። በመስቀሉ ላይ የተፈጸመው ነገር የዓለምን ታሪክ ለዘላለም ቀይሮታል። በዚያን ዕለት እርሱ መሥዋዕት ነበር፣ ስለ ዓለም ኃጢአት የታረደ የእግዚአብሔር በግ። በዚያን ዕለት እርሱ መሥዋዕት ተቀባይ ነበር፣ መለኮት ነውና። ይህ ታላቅ ምስጢር ነው። ቅዱስ ጳውሎስ ይህንን ሲገልጽ አንድ ኃይለኛ ቃልን ይጠቀማል። የዘላለም ቤዛነት አግኝቶ አንድ ጊዜ ፈጽሞ ወደ ቅድስት በገዛ ደሙ ገባ ይለናል። ይህችን አንድ ጊዜ የምትለዋን ቃል ልብ በሉ። በብሉይ ኪዳን ሊቀ ካህናት በየዓመቱ ወደ ቅድስተ ቅዱሳኑ ይገባል። በየዓመቱ ፍርሃት አለ፣ በየዓመቱ የኃጢአት መታሰብ አለ። በክርስቶስ ግን ድግግሞሽ የለም። ምክንያቱም መሥዋዕቱ ፍጹም ነውና። የእርሱ ደም የኃጢአትን ዕድፍ ከውጭ ብቻ ሳይሆን ከውስጥ ከሕሊናም ያጥባል። አንዴ የፈሰሰው ደም ለአዳም ዘር ሁሉ፣ ለትውልድ ሁሉ እስከ ዓለም ፍጻሜ ድረስ ይበቃል። እርሱ ሥራውን ጨርሷል፣ ተፈጸመ ብሎ አውጇል። ስለዚህ እንደ ሌዋውያን ካህናት መቆም አያስፈልገውም። መጽሐፍ እንደሚል ስለ ኃጢአት አንድን መሥዋዕት ለዘላለም አቅርቦ በእግዚአብሔር ቀኝ ተቀመጠ። መቀመጡ ሥራው ማለቁን ያሳያል። መቀመጡ ድል ማድረጉን ያበስራል። መቀመጡ ሥልጣኑን ያሳያል። አሁን እኛ ያለን ሊቀ ካህናት በሰማያት ያለ፣ ክህነቱ የማይለወጥ፣ መሥዋዕቱ የማያልቅ ሕያው ክርስቶስ ኢየሱስ ነው። የመልከ ጼዴቅ ጥላነት እዚህ ላይ አበቃ። እውነተኛው ንጉሥ፣ የሰላሙ ንጉሥ ዙፋኑን ይዟልና። ታዲያ እንዲህ ያለ ኃያልና አዛኝ ሊቀ ካህናት ካለን የእኛ ድርሻ ምንድነው? በዚህ የጸጋ ዙፋን ፊት እንዴት መቅረብ እንችላለን? የታሪካችን መደምደሚያ ለዚህ ወሳኝ ጥያቄ መልስ ይሰጠናል። ውድ ተመልካቾች፣ ከኦሪት ዘፍጥረት በረሃዎች ተነስተን እስከ ቀራንዮ መስቀል፣ ከዚያም እስከ ሰማያት ዙፋን ድረስ ተጉዘናል። የመልከ ጼዴቅን ጥላ አይተናል። የክርስቶስን እውነት አስተውለናል። አሁን ግን አንድ ወሳኝ ጥያቄ ይቀራል። ይህ ሁሉ ለእኔ ምኔ ነው? ይህ የረቀቀ ነገረ መለኮት ለዕለት ተዕለት ኑሮዬ፣ ለጭንቀቴ፣ ለኃጢአቴና ለድካሜ ምን ይፈይዳል ያስብለናል። መልሱ በዕብራውያን መልእክት ውስጥ እንደ ወርቅ ተቀምጦ እናገኘዋለን። ሐዋርያው ቅዱስ ጳውሎስ የክርስቶስን ታላቅነት ከሰበከ በኋላ እንዲህ የሚል ድንቅ ጥሪን ያቀርብልናል። ከኃጢአት በቀር በነገር ሁሉ እንደ እኛ የተፈተነ ነው እንጂ በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ይህ ቃል እንዴት ያለ ማጽናኛ ነው!
በሰማያት ያለው ሊቀ ካህናችን እኛን የማያውቅ ሩቅ አምላክ አይደለም። እርሱ ሥጋችንን የተዋሃደ አምላክ ነው። እርሱ ምድርን የረገጠ ነው። በዚህ ዓለም ስንኖር የሚሰማንን ድካም እርሱ ያውቀዋል። የረሃብን ስሜት ያውቀዋል። ተርቧልና የብቸኝነትን ሕማም ያውቀዋል። ወዳጆቹ ጥለውት ሸሽተዋልና የሐዘንን ክብደት ይረዳል። በአልዓዛር መቃብር ላይ አልቅሷልና የሞትን ጥላም አይቶታል ቀምሶታልና። የብሉይ ኪዳን ካህናት የሕዝቡን ስቃይ በሩቅ ነው የሚያዩት። ክርስቶስ ግን ስቃያችንን በገዛ ሥጋው የተሸከመ የሕማም ሰው ነው። እርሱ ፍጹም ጻድቅ ቢሆንም የእኛን ድካም ይረዳል። አይፈርድብንም፣ አይገፋንም፣ ይልቁንም ይራራልናል። ስለዚህ ምን እናድርግ? ኃጢአት ሰርቻለሁ ብለህ ትሸሻለህን? ርኩስ ነኝ ብለሽ ተስፋ ትቆርጫለሽን? በፍጹም አይደለም። ሐዋርያው የሚለን ሽሹ ሳይሆን ቅረቡ ነው። እንግዲህ ምሕረትን እንድንቀበል በሚያስፈልገንም ጊዜ የሚረዳንን ጸጋ እንድናገኝ ወደ ጸጋው ዙፋን በድፍረት እንቅረብ። የቀድሞ ሥርዓት አትቅረብ ትሞታለህ የሚል ነበር። የአዲሱ የክርስቶስ ክህነት ግን ና ትድናለህ የሚል ነው። መጋረጃው ተቀዷል፣ መንገዱም ተከፍቷል። በክርስቶስ ደም በኩል ወደ መንግሥቱ ገብተናል። ስለዚህ ወንድሜ እህቴ፣ ዛሬ በልባችን ያለው ሸክም ምንድነው? የሰራነው ኃጢአት ይከብደናልን? የክርስቶስ ደም ከዚያ አይበልጥምን? ኑሮ አስጨንቆን ይሆን? ዓለምን ያሸነፈው ጌታ ከኛ ጋር መሆኑን እናስታውስ። ሰው ፊት ነስቶን ይሆን? የማይሞተውና የማይለወጠው ወዳጅ ኢየሱስ እንዳለን እናስታውስ። እንግዳው ንጉሥ መልከጼዴቅ ለአብርሃም ኅብስትና ወይን ይዞ እንደወጣ ዛሬም የዓለሙ ሊቀ ካህናት ኢየሱስ ክርስቶስ የሕይወት እንጀራና የድኅነት ጽዋ ሆኖ በቅድስት ቤተ ክርስቲያን አለ። ከሱ እንካፈል፣ ምስጢሩን እንውሰድ፣ እንቁረብም። የሳሌም ንጉሥ መልከጼዴቅ ጥላ ነበር፣ አለፈ። የሰላም ንጉሥ ኢየሱስ ክርስቶስ ግን አካል ነው፣ ለዘላለም ይኖራል። እርሱ መጀመሪያና መጨረሻው አልፋና ኦሜጋ ነው። እርሱ ትናንትናና ዛሬ እስከ ዘላለም ያው ነው። ይህንን ታላቅ ሊቀ ካህናት ይዘን የምንፈራው ምንም ነገር የለም። ሰላም ከሁላችን ጋር ሆኗልና። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን። ውድ ቤተሰቦቻችን ቻናላችን መባ ቲቪ ከልዑል እግዚአብሔር በታች በእናንተ በተመልካቾቻችን ድጋፍ ብዙ ማገልገል ችሏል። በመጀመሪያ ዛሬ ለደረስንበት ደረጃ ላደረጋችሁልን ቃላት የማይገልጹት ድጋፍ በታላቅ ትሕትና ምስጋናችንን እናቀርባለን። የምንጓዘው ጉዞ ረጅም ነው፣ ራእያችንም ታላቅ ነው። ገና ያልተነገሩ የቅዱሳን ታሪኮች፣ ያልተመረመሩ የቤተ ክርስቲያን ምስጢሮችና ለዚህ ትውልድ መድረስ ያለባቸው እልፍ አላፍ የእውነት ፍሬዎች አሉ። ይህንን ራእይ ወደ ላቀ ደረጃ ለማድረስ የምርምር ጥራታችንን ለማሳደግ አስደናቂ ዝግጅቶችንም ለመፍጠርና የቤተ ክርስቲያንን መልእክት በዓለም ዙሪያ ለማድረስ የበለጠ አቅም ያስፈልገናል። የዩቲዩብ ገቢ ብቻውን ይህንን ታላቅ ህልም እውን ለማድረግ በቂ አይደለም። ስለሆነም ዛሬ ከተመልካችነት ወደ አጋርነት እንድትሸጋገሩ ልዩ ጥሪ እናቀርባለን። እያንዳንዱ የምትልኩት ድጋፍ ለዚህ አገልግሎት የምትለኩሱት አንድ ሻማ ነው። የዚህ ታላቅ መንፈሳዊ አገልግሎት የገንዘብ አጋር በመሆን የበኩሎን አስተዋጽኦ እንዲያደርጉ በትህትና እንጋብዛለን። በስክሪኑ ላይ በተዘረዘሩት የባንክ አድራሻዎች የአቅሞን ይደግፉ። አገልግሎቱ እንዲሰፋ ስለተባበሩ በልዑል እግዚአብሔር ስም እናመሰግናለን። በሚቀጥለው ዝግጅታችን እስክንገናኝ ሰላም እግዚአብሔር ከሁላችን ጋር ይሁን። አሜን።